እስካሁን ምን አይነት ቪዲዮ መስራት እንዳለባችሁ ግራ ገብቷችሁ የጨነቃችሁ ሰዎች ካላችሁ ከ50 በላይ በጣም አሪፍ የሆኑ ዩቲዩብ ላይ ሊሰሩ የሚችሉ የቪዲዮ ዘርፎችን ይዤላችሁ መጥቻለሁ። እነዚህን የቪዲዮ ዘርፎች ሊስት ታደርግላችሁ እንግዲህ ጠንካራ ጎናቸውን፣ ደካማ ጎናቸውን፣ ዩቲዩብ ላይ ምን ያክል አርፒኤም አላቸው ማለትም ምን ያክል ክፍያ ማግኘት ትችላላችሁ በእነዚህ የቪዲዮ ዘርፎች፣ እናም ለምን አይነት ሰው ይሆናሉ የሚለውን በዲቴል የማሳያችሁ ነው የሚሆነው። ሰላም እንዴት ናችሁ? የዳሎል አካዳሚ ዩቲዩብ ቻናል ቤተሰቦቻችን እና ተማሪዎቻችን። ለዚህ ቻናል አዲስ የሆናችሁ ሰዎች በዚህ ቻናል የተለያዩ ከሶሻል ሚዲያ ጋር የተያዙ ከቪዲዮ ኤዲቲንግ ጋር የተያዙ በጣም አሪፍ ቲፖችን የምንሰጥበት ቻናል ስለሆነ አሁኑኑ ሰብስክራይብ ማድረጋችሁን እንዳረሱ። እናም በአካልም በኦንላይንም የአንድ ወር ስልጠና ፈልጋለሁ የምትሉ ሰዎች ኮንቴንት ክሬሽን እና ቪዲዮ ኤዲቲንግ ለመማር በ0924845589 ወይም dalolacademy.com ላይ ገብታችሁ መመዝገብ ትችላላችሁ። ወደ ዛሬው ጉዳያችን ስንገባ እንግዲህ ዛሬ ይዤላችሁ የመጣሁት በጣም አሪፍ የቪዲዮ ዘርፎችን ነው። ከ50 በላይ በጣም አሪፍ የቪዲዮ ዘርፎችን ሊስት አደርግላችኋለሁ ማለት ነው። እነዚህን ከ50 በላይ የቪዲዮ ዘርፎችን በተለያዩ ምድቦች ከፍዬ ካቴጎራይዝ አድርጌ ነው የምነግራችሁ። ስለዚህ አንዱ ካቴጎሪ እስከሚያልቅ ድረስ በትዕግስት እየጠበቃችሁ የእናንተን በትክክል እናንተ ኢንትረስት ያላችሁ የቱ ጋር እንደሆነ እስክታውቁ ድረስ ይህን ቪዲዮ በትዕግስት የምትከታተሉ ከሆነ እመኑኝ በጣም ታተርፉበታላችሁ። እናም ዛሬ የምሰሩበትን የቪዲዮ ዘርፍ ትወስናላችሁ ብዬ አስባለሁ። ስለዚህ የመጀመሪያው ምድብ እንግዲህ ከቴክኖሎጂና ዲጂታል እውቀት ጋር የተያያዘ ነው። እናም በዚህ ምድብ ውስጥ የተለያዩ የቪዲዮ ዘርፎች አሉ። ወደ 8 የቪዲዮ ዘርፎችን ሊስት አደርግላችኋለሁ። የመጀመሪያው ከስልክና ላፕቶፕ ሪቪው ጋር የተያያዘ ቪዲዮ መስራት ነው። ስለዚህ አዳዲስ ስልኮች አዳዲስ ላፕቶፖች ሲወጡ እነሱን ሪቪው ያደረጉ ለሰዎች ማሳየት ነው ማለት ነው። ጠንካራ ጎኑ እንግዲህ ከፍተኛ ስፖንሰርሺፕ እና ሰፊ ተመልካች ታገኛላችሁ። ከፍተኛ ስፖንሰርሺፕ ማለት እናንተ እንግዲህ የተለያዩ አዳዲስ ስልኮችንና ላፕቶፖችን ነው ሪቪው የምታደርጉት። ይሄ ማለት አዳዲስ ስልኮች በሚወጡበት ጊዜ የእናንተን ኦዲየንስ የሚፈልጉ የነዚህ የስልክና የላፕቶፕ አምራቾች መጥተው እናንተን በከፍተኛ ክፍያ ማስታወቂያ ያሰሯቸዋል። ሪቪው እንድታደርጉ ስልኮቻቸውን ላፕቶፖቻቸውን ይሰጧቸዋል። ይሄ ትልቁ ጥቅም ነው ማለት ነው። ተመልካችም በዛው ልክ ከፍተኛ ተመልካች ይኖራል። አዳዲስ ስልኮች ሲኖሩ የሚጠቀሙ ብዙ ሰው ስላለ። ደካማ ጎኑ አዳዲስ እቃዎችን መግዛትና ወጪ ይጠይቃል። መጀመሪያ አካባቢ ማንም ለእናንተ ገንዘብ ከፍሎ ማስታወቂያ የሚያሰራም እቃውንም የሚሰጥ ሰው አይኖርም። ስለዚህ ጀማሪ ስትሆኑ ይሄ ትንሽ ቻሌንጂንግ የሚሆነው አዳዲስ እቃዎችን አዳዲስ ስልኮችን አዳዲስ ላፕቶፖችን በራሳችሁ ገዝታችሁ መስራት ይኖርባችኋል ማለት ነው። ስለዚህ ቻሌንጁ ይሄ ነው። አርፒኤሙ ዩቲዩብ ላይ በእንደዚህ አይነት ዘርፍ ጥሩ የሚባል አርፒኤም ይኖራል። ከመካከለኛ እስከ ከፍተኛ አርፒኤም ይኖራል። በ1000 ቪው የሚከፈላችሁ የዶላር መጠን በዚሁ ልክ ይሆናል ማለት ነው። ይሄ የቪዲዮ ዘርፍ ለማን ነው የሚሆነው የሚለውን በምንመለከትበት ጊዜ አዳዲስ እቃዎችንና ጋጀቶችን ሪቪው ማድረግና ማየት ለሚወድ ሰው እንደዚህ አይነት ኢንፎርሜሽኖችን ከዚህ በፊትም ለሚከታተል ሰው ነው። ዛሬውኑ ተነስታችሁ ሪቪው ላድርግ አትበሉ። ከዚህ በፊት ኢንትረስቱ እናንተ ውስጥ አለ የሚለውን ቼክ ማድረግ ይኖርባችኋል ማለት ነው። ሁለተኛው በዚህ ምድብ ደግሞ አፕሊኬሽን እና ሶፍትዌር ጥቆማ ነው። የቅድሙ እቃ ሪቪው ማድረግ ነበር። ይሄ ደግሞ አዳዲስ አፕሊኬሽኖችን እና አዳዲስ ሶፍትዌሮችን መጠቆምና ሪቪው ማድረግ ነው። ይሄኛው የቪዲዮ ዘርፍ ጠንካራ ጎኑ ምንድነው? በስልካችሁ ስክሪን ሪከርድ ብቻ መጀመር ትችላላችሁ። ማለት እቃ በየጊዜው አትገዙም። ኦሬዲ ያላችሁ ስልክና ኮምፒውተር ላይ የጫናችሁ ነው እንግዲህ ቪዲዮ የምትሰሩት። ምክንያቱም የምትሰሩት አፕሊኬሽን እና ሶፍትዌር ሪቪው ስለሆነ ማለት ነው። እና ደካማ ጎኑ ለመስራት ኢዚ ስለሆነ በጣም ብዙ ፍክክር ይበዛባችኋል። አርፒኤሙ መካከለኛ ነው እና ይሄ ቪዲዮ ዘርፍ ለማን ነው የሚሆነው? አዳዲስ ለሆናችሁ ጀማሪ ለሆናችሁና ቴክኖሎጂና ሶፍትዌር ላይ በጣም ፍላጎት ላላችሁ ሰዎች ይሆናል ማለት ነው። ሶስተኛው በዚህ ምድብ ያለው ኤአይ አጠቃቀምና ጥቅሞቹ ነው። ስለዚህ ይሄም በጣም ትሬንዲንግ የሆነ አዲስ ኒሽ ነው። ስለዚህ በዚህ የቪዲዮ ዘርፍ ሲሰሩ ጠንካራ ጎኑ በአሁኑ ሰዓት በጣም ትሬንድ ሆኗል። ኤአይ አዳዲስ ኤአይ ስለሚመረት የእናንተም የቪው መጠን በዚሁ ልክ ከፍ ይላል ማለት ነው። ለምን አዳዲስ ኤአይዎች የሚመረቱ አሉና ሰዎችም እንዴት ነው የምንጠቀማቸው የሚለውን ነገር ማወቅ ስለሚፈልግ ይሄ ነገር ትሬንድ ሆኗል። ደካማ ጎኑ ግን መረጃዎች በፍጥነት ይቀያየራሉ። ማለትም ከዚህ በፊት እንግዲህ ፍሪ የሆኑ ኤአይዎች አሁን ላይ ክፍያ ይጠይቃሉ። ከዚህ በፊት በዚህ መንገድ የምትጠቀሟቸው ኤአይዎች አሁን አፕዴት ያደርጉና በጣም ቶሎ ቶሎ ይለዋወጣል እና አንድ የሰራችሁት ቪዲዮ ከተወሰነ ጊዜ በኋላ ቫልዩለስ ሊሆን ይችላል። ምክንያቱም በጣም ብዙ ነገሮች ስለሚቀያየሩ። ለማን ነው የሚሆነው? አዳዲስ ቴክኖሎጂዎችን በፍጥነት ለሚከታተል ሰው። እነዚህ ኤአይዎች ቶሎ ቶሎ የሚቀያየሩ አዳዲስ ኤአይዎች ናቸው የሚወጡትና ቶሎ ቶሎ መረጃ የሚከታተል የቴክኖሎጂ መረጃ ቶሎ ቶሎ ለሚከታተልና ራሱን አፕዴት ለሚያደርግ ሰው ይሄ የቪዲዮ ዘርፍ ይሆናል ማለት ነው። በዚህ ምድብ አራተኛው የቪዲዮ ዘርፍ ደግሞ ዌብሳይት እና አፕሊኬሽን ዴቨሎፕመንት ነው። ይሄ ጠንካራ ጎኑ ምንድነው? በጣም ከፍተኛ አርፒኤም ይኖራል እና ታማኝ ተከታዮች ይኖሯቸዋል ማለት ነው። ነገር ግን ደካማ ጎኑ ረጅም ሰዓትና ጥልቅ እውቀት ይፈልጋሉ። አሁን ላይ የተለያዩ ኤአይዎች
ዌብሳይት ምናምን ይሰሩላችኋል። ነገር ግን በደንብ ዲፕ የሆነ ናውሌጅ ከሌላችሁ ዌብሳይት እና አፕሊኬሽን ዝም ብላችሁ መስራት አትችሉም። ስለዚህ ይሄ ትንሽ ዲፕ የሆነ ናውሌጅ ይፈልጋል። አርፒኤሙም እጅግ ከፍተኛ ነው። ለማን ነው የሚሆነው? የኮዲንግ እውቀት እና ፍላጎት በደንብ ላለው ሰው ይሄ በጣም አሪፍ የቪዲዮ ዘርፍ ነው ማለት ነው። ሌላኛው የቪዲዮ ኤዲቲንግ ቱቶሪያሎችን መስጠት፣ ቪዲዮ እንዴት ኤዲት እንደሚደረግ ምናምን ማስተማር ጠንካራ ጎኑ ለእናንተ ተመራጭ ገበያ ነው። ምክንያቱም ራሳችሁ በሂደት ውስጥ ትማራላችሁ እና ሰውንም ታስተምራላችሁ ማለት ነው። ደካማ ጎኑ ቪዲዮ ለመስራት ረጅም ሰዓት ሊፈጅባችሁ ይችላል። እያንዳንዱ ነገር ለሰዎች ለማብራራት ስትሉ በዲቴል ነው የምሰሩት እና ትንሽ ረዘም ያለ ሰዓት ሊወስድ ይችላል ቪዲዮ ኤዲቲንግ ማስተማር። አርፒኤሙ መካከለኛ እስከ ከፍተኛ የምንለው ነው እና ለማን ነው የሚሆነው? ኤዲቲንግ በራሱ ለሚወድ፣ መጀመሪያ ኤዲቲንግ መውደድ አለባችሁ። ለሚወድና ማስተማር ደግሞ መቻል አለባችሁ። ኤዲቲንግ መቻል ብቻውን ትርጉም የለውም። የሚችል ማስተማርም የሚችል ሰው ከሆነ ይሄኛው የቪዲዮ ዘርፍ አሪፍ ሪከመንድ የሚደረግ የቪዲዮ ዘርፍ ነው ማለት ነው። ሌላኛው የፎቶግራፊ ቪዲዮግራፊ ጥበቦችን ምናምን ፎቶ እንዴት እንደሚነሳ ቪዲዮ እንዴት እንደሚቀረጽ ምናምን ማስተማር ማለት ነው። ይሄኛው የክህሎት ማሳያ ፖርትፎሊዮ ይሆናል። ጠንካራ ጎኑ ማለት እናንተ የቀረጻችሁትን፣ እናንተ ኤዲት ያደረጋችሁትን፣ እናንተ ፖስት ያደረጋችሁትን ፎቶና ቪዲዮ የሚያዩ ሰዎች እናንተን ድጋሚ ለሰርጋቸው፣ ለልደታቸው፣ ለምናምን እናንተን የመጥራት ቻንሳቸው ከፍ ያለ ነው የሚሆነው። ይሄኛው ጠንካራ ጎኑ ነው። ደካማ ጎኑ ብዙ ውድ እቃዎችን መግዛት ሊኖርባችሁ ይችላል። ጥሩ ቪዲዮግራፈር ለመሆን ለምሳሌ ወይ አሪፍ ካሜራ መከራየት ምናምን ሊኖርባችሁ ይችላል። ስለዚህ ይሄ ነው ደካማ ጎኑ። አርፒኤሙ ከፍተኛ ነው። አሪፍ አርፒኤም ይኖራችኋል። ይሄኛው የቪዲዮ ዘርፍ ለማን ነው የሚሆነው የሚለውን ስናይ ደግሞ ካሜራ ላለው ወይም ባለሙያ መሆን ለሚፈልግ፣ ካሜራ መከራየት ለሚፈልግ ሰው ነው ቪዲዮግራፊ እና ፎቶግራፊ ዘርፍ የሚሆነው ማለት ነው። ሌላኛው ከሴኪዩሪቲ ጋር የተያያዘ ሳይበር ሴኪዩሪቲ አሁን ደግሞ አሪፍ አዲስ ነገር ሆኗል። ሳይበር ሴኪዩሪቲ ምን እንደሆነ ማታውቁ ሰዎች በደንብ ብራውዝ ማድረግ ትችላላችሁ እና ይሄኛው አጓጊና ተፈላጊ የሆነ ኒሽ ነው። ጠንካራ ጎኑ። ደካማ ጎኑ ደግሞ የዩቲዩብ ፖሊሲ ህግ ልትጥሱ ትችላላችሁ። ሴኪዩሪቲ ላይ በጣም ሲሪየስ ነው። እናንተም አዳዲስ ሴኪዩሪቲ ጥሰቶችን ስታስተምሩ ሃክ እንዴት እንደሚደረግ ከዛ በኋላ ሰዎች በዛ ሂደት ውስጥ አጓጊ ነው ይሄ ነገር ገብቷቸዋል። ሃክ እንዴት እንደሚደረግ ለምሳሌ ማስተማር በጣም ሰዎች ማወቅ ይፈልጉት ነገር ነው። ነገር ግን ይህንን ስታደርጉ የኮሚኒቲ ጋይድላይን የመጣስ ቻንሳችሁ በጣም ከፍ ያለ ስለሆነ ከፍተኛ ጥንቃቄ ማድረግ ይኖርባችኋል። ደካማ ጎኑ ይሄ ነው ማለት ነው። አርፒኤሙም አሪፍ ነው። በኔትወርክና ደህንነት ዙሪያ ኔትወርክ ሴኪዩሪቲ አካባቢ እውቀት ላለው ሰው ይሄኛው የቪዲዮ ዘርፍ ይመከራል። በዚህ ምድብ ስምንተኛውና የመጨረሻው የቪዲዮ ዘርፍ ብሎክቼን እና ክሪፕቶ አካባቢ እንደ ፎሬክስ ምናምን አካባቢ መስራት ይቻላል። ይሄኛው ደግሞ አርፒኤሙ እጅግ ከፍተኛ አርፒኤም ነው። ጥሩነቱ ይሄ ነው። ደካማ ጎኑ የገበያ መለዋወጥ ተመልካችን ሊቀንስ ይችላል። ከዚህ በፊት አሪፍ የነበረው ገበያ የሆነ ጊዜ ሲቀዘቅዝ ሰዎች ከማርኬቱ ምናምን ይወጣሉ። እንደዚህ አይነት ነገሮች ሲኖሩ የመዋዠቅ ነገር፣ ገበያው ሲዋዥቅ የእናንተም ተመልካች ቁጥር የመቀያየር ነገር ይኖረዋል። አርፒኤሙ አሪፍ ነው። ገበያውን በቅርበት ለሚከታተል ሰው፣ ስለ ፎሬክስ በደንብ ዲቴል እውቀት ላለው ሰው፣ ክሪፕቶ ምናምን እንደ ቢትኮይኖችን ምናምን ቶሎ ለሚከታተል ሰው ይሄኛው የቪዲዮ ዘርፍ ይመከራል። ስለዚህ ቴክኖሎጂ ዘርፍ ላይ እነዚህን የቪዲዮ ዘርፎች ዩቲዩብ ላይ በደንብ መስራት ትችላላችሁ ማለት ነው። ሌላኛው ምድብ ደግሞ ቢዝነስ ፋይናንስ አካባቢ የስራ ፈጠራ ምናምን ላይ መስራት የምትፈልጉ ሰዎች ማለት ነው። ዘጠነኛው ላይ ደርሰናል። ዘጠነኛው የቪዲዮ ዘርፍ ኦንላይን ገንዘብ ማግኘት፣ ሜኪንግ ማኒ ኦንላይን ላይ ገንዘብ እንዴት እንደሚገኝ ማስተማር ማለት ነው። ይሄኛው ጠንካራ ጎኑ እጅግ ሰፊ ተመልካች ይኖራቸዋል። በዚህ ሰዓት ብዙ ሰው ኦንላይን ስራ ማወቅ ስለሚፈልግ፣ እንዴት ነው ኦንላይን ላይ ገንዘብ የሚገኘው ምናምን የሚለውን ማወቅ ስለሚፈልግ በጣም ብዙ ተመልካች ይኖራቸዋል። ደካማ ጎኑ አንዳንዶቹ መንገዶች ዘላቂ ላይሆኑ ይችላሉ። ከዚህ በፊት እናንተ በኦንላይን በዚህ መንገድ ገንዘብ ይሰራል፣ ይሄ አፕሊኬሽን መጥቷል፣ በዚህ አፕሊኬሽን ገንዘብ መስራት ትችላላችሁ ብላችሁ ያ ነገር ዘላቂ ላይሆን ስለሚችል ሰዎችን ኮንፊውዝ ማድረግ ነገር ሊኖር ይችላል። አርፒኤሙም ከፍተኛ ነው። ለማን ነው የሚሆነው? ዲጂታል አማራጮችን በደንብ ለሚመረምር ሰው፣ ኦንላይን ስራዎችን በደንብ ቼክ ለሚያደርግ ሰው፣ በራሱ እንደዚህ አይነት ፍላጎት ላለው ሰው ይሄኛው የቪዲዮ ዘርፍ አሪፍ ነው ማለት ነው። ሌላኛው ከግል ሴቪንግ ጋር ገንዘብ እንዴት እንደሚቆጠብ፣ ፋይናንስ እንዴት ማኔጅ እንደምናደርግ ምናምን መስራት ትችላላችሁ። ይሄኛው ጠንካራው ጎን ምንድነው? እድሜ የማይሽረው ነው። ለምን ሁሌም ገንዘብ አለ፣ እንዴት ማኔጅ ማድረግ እንዳለብን፣ ሴቭ እንዴት እንደሚደረግ፣ እንዴት ኢንቨስት እንደሚደረግ ምናምን ማወቅ ይኖርብናል። ስለዚህ ይሄኛው ጊዜ የማይሽረው ኮንተንት ነው፣ አሪፍ ነው። ደካማ ጎኑ ሰዎችን ለማሳመን የተረጋጋ አቀራረብ ምናምን ይጠይቃል። ስለዚህ እንደ ሶሻል ሚዲያ በጣም ኩል መምሰል አለባችሁ። ኦፍኮርስ ስለ ገንዘብ እያወራችሁ መጮህ ምናምን የለም። ገብቷችኋል። ስለዚህ ተረጋግታችሁ እንደዚህ አይነት የሰከነ
ባህሪ ያለው ሰው ነው የሚመረጠው እዚህ የቪዲዮ ዘርፍ ላይ ማለት ነው። አርፒኤሙም ከፍተኛ ነው። ቢዝነስ ፋይናንስ ላይ አርፒኤሙ ከፍተኛ ነው። ለማን ነው የሚሆነው? በቁጠባ ኢንቨስትመንት ዙሪያ እውቀት ላለው ሰው፣ ኢኮኖሚክስ ምናምን የተማራችሁ ሰዎች በተለይ ይሄኛውን የቪዲዮ ዘርፍ በደንብ ብታስቡበት አሪፍ ነው ማለት ነው። ስለዚህ ይሄኛው ሌላኛው የቪዲዮ ዘርፍ ነው። እዚህኛው ምድብ ላይ ሌላኛው የቪዲዮ ዘርፍ ሪል ስቴት ሽያጭ ጋር የተያዘ የቤት ሽያጭ ጋር የተያዘ ኮንተንት መስራት፣ ቤቶችን ሪቪው ማድረግ፣ ስንት ብር እንደሆኑ ምናምን ማስተዋወቅ ማለት ነው። ይሄኛው ብዙ ቪው ላይኖረው ይችላል፣ ባይዘወይ ብዙ ቪው ላይኖረው ይችላል። ግን በሸጣችሁ ቁጥር ከሪል ስቴቶች ጋር ዲል ካላችሁ ከፍተኛ ኮሚሽን ይኖራቸዋል ማለት ነው። ደካማ ጎኑ በደንብ ተንቀሳቅሳችሁ መስራት ይኖርባችኋል። አንድ ሪል ስቴት ካስተዋወቃችሁ በኋላ ሌላ ሪል ስቴት ሲኖር እዛ ቦታ ይሄዳችሁ መቅረጽ ይኖርባችኋል ግዴታ። ስለዚህ ይሄኛው ደካማ ጎኑ ይሄ ነው። አርፒኤሙም ከፍተኛ ነው። ሌላኛው ደግሞ ይሄንን የቪዲዮ ዘርፍ መስራት ያለበት ማን ነው? በሪል ስቴት ዘርፍ እንደ ሽያጭ አማካሪም ሽያጭ ሰራተኛም ሆኖ መስራት ለሚፈልግ ሰው ይሄኛው በጣም ሪከመንድ የሚደረግ የቪዲዮ ዘርፍ ነው ማለት ነው። እዚህኛው ምድብ ላይ ሌላኛው የስራ ዘርፍ ደግሞ የንግድ ስራ እቅድና ቢዝነስ እንዴት እንደሚሰራ ምናምን ማስተማር ማለት ነው። ባጭ እንዴት ነው ቢዝነስ የሚከፈተው? እንዴት ነው ቢዝነስ ስቴፖቹ ምን ይመስላሉ? የንግድ ፍቃድ አወጣጥ፣ እንደዚህ አይነት ነገሮች ራሱ በጣም አሪፍ ናቸው። ጠንካራ ጎኑ አነስተኛ ካፒታል ኖሯችሁ መስራት ትችላላችሁ። ባይዘው ይሄንን ለምን ቁጭ ብላችሁ የሆነ ቦታ ስልካችሁን እና ሪንግ ላይት ብቻ አንስታችሁ እንዴት ቢዝነስ እንደሚጀመር ምናምን ማስተማር ትችላላችሁ። ስቴፖቹን ስቴፕ በስቴፕ በኮምፒውተራችሁ ንግድ ፍቃድ አወጣጥ ምናምን የሚሉ ነገሮችን ማስተማር ትችላላችሁ ማለት ነው። ይሄኛው የቪዲዮ ዘርፍ ትንሽ ጥናትና ምርምር ይጠይቃል። አዳዲስ ህጎች ይወጣሉ። ከንግድ ጋር በተያያዘ አዳዲስ በደንብ ራሳችሁን አፕዴት ማድረግ ይኖርባችኋል። ለምን ሪስክ አለው። ሰውን እዚህ ቢዝነስ ውስጥ ግባ እንደዚህ ፍቃድ አውጣ ብለህ እንትን ብለህ ሰውን ችግር ውስጥ መክተት የለብም። ስለዚህ ሪሰርች ማድረግን ይፈልጋል ማለት ነው። አርፒኤሙም ከፍተኛ ነው። ይሄ ደግሞ ለማን ነው የሚሆነው? አዳዲስ የቢዝነስ ሀሳቦችን በየጊዜው ማመንጨት የሚወድ ሰው፣ ኮፊ ሾፕ፣ በርገር ቤት እንደዚህ አይነት ነገሮችን ሁሉ የሚያስብ ሰው፣ የሆነ ቢዝነስ ይህን ብጀምር ያንን ብጀምር ብሎ ለሚያስብ ሰው እንደዚህ አይነት የቪዲዮ ዘርፎች በጣም ይመከራሉ ማለት ነው። ሌላኛው ማርኬቲንግ እንዴት እንደሚሰራ ማስተማር፣ ማርኬቲንግ ጥበብ፣ ዲጂታል ማርኬቲንግ እና የተለያዩ ማስታወቂያዎችን መስራት፣ ፕሮሞሽን እንዴት እንደሚሰራ ምናምን፣ የማርኬቲንግ ስኪል እንዴት ሶሻል ሚዲያ ላይ ማሳየት እንደምንችል ያንን ነገር ማስተማር ማለት ነው። ሶሻል ሚዲያ ማርኬቲንግ እና ዲጂታል ማርኬቲንግ፣ ኢሜል፣ ብዙ ነገሮች አሉ እና ማርኬቲንግን ማስተማር። ይሄኛው ቢዝነስ ጠንካራ ጎኑ እንደመሰላችሁ እናንተ በማርኬቲንግ የምትታወቁ ከሆነ ማርኬቲንግ ይችላል ይሄ ልጅ ከተባለ በኋላ ላይ ድርጅቶች እናንተን ማርኬቲንግ እንድሰሩላቸው ይጠይቋቸዋል። ስለዚህ ይሄኛው ለማርኬቲንግ ፍላጎት ላለው ሰው አሪፍ ነው ማለት ነው። ደካማ ጎኑ ምንድነው? ተግባቦትና አቀራረብ ላይ ጎበዝ መሆን ይጠይቃል። ማርኬቲንግ ችለ ከሰው ጋር ከኦዲየንስ ጋር በጣም መግባባት፣ አቀራረብ ላይ ምናምን በጣም ስማርት መሆን አለብህ። ምክንያቱም አንተ ማርኬተር ነህ። ማርኬተርነትን የምታሳዩ አንደኛ በኮንተንት ነው። ስለዚህ በጣም አክቲቭ መሆን፣ ከሰው ጋር መግባባት መቻል፣ አቀራረብ በደንብ መቻል ይጠይቃል ማለት ነው። አርፒኤሙም ከፍተኛ ነው። ሌላኛው ይሄ ለማን ነው የሚሆነው? የሽያጭና የማሳመን ክህሎት፣ በቃ ሰዎችን ኮንቪንስ የማድረግ በንግግር ምናምን ሰዎችን ማሳመን ምናምን የሚወድ እንደዚህ አይነት ነገር ላለው ሰው ማርኬቲንግ ኮንተንት በጣም አሪፍ ነው ማለት ነው። ሌላኛው እዚህ ምድብ ውስጥ ያለው የአክሲዮን ኢንቨስትመንት ምናምን፣ ይህንን ባይዘው ኢትዮጵያ ውስጥ ብዙ ሰው አይሰራው። ኢትዮጵያ ውስጥ አዲስ መጥቷል ታውቃላችሁ አይደለ? የቴሌ አክሲዮን፣ የአዋሽ ባንክ አክሲዮን ምናምን ይሸጣል አሁን ላይ። እንደዚህ አይነት ኮንተንት ስትሰሩ ባይዘው ወይ በጣም ብዙ ሀብታም ሰዎች ናቸው የሚያዩችሁ በደንብ ማለት ነው። ስለዚህ ኢንቨስትመንት ስቶክ ሽያጭ ምናምን ይባላል። እሱን መስራት ስላላችሁ አሁን ኢትዮጵያ ውስጥ እና ባለሀብቶች ስለሚያዩት በጣም በኋላ ላይ በተወሰነ ኢፈርት ጥሩ ገንዘብ ታገኛላችሁ። አርፒኤማችሁም አሪፍ ነው የሚሆነው። ደካማ ጎኑ የተሳሳተ መረጃ ሰዎችን በጣም ሊያከስር ይችላል። እንደዚህ አይነት ስቶክ ግዛ፣ እንደዚህ አይነት እንትን ግዛ ምናምን ብለህ አስተዋውቀ ያ ነገር በኋላ ላይ መጥፎ ከሆነ በጣም ሰዎችን ሊያሳስትና ያንተን ፐርሰናል ብራንድ ሊገድል ይችላል። ጥንቃቄ ይፈልጋል። አርፒኤሙ ከፍተኛ ነው። ጥልቅ የኢኮኖሚና የገበያ እውቀት ላለው ሰው ነው ይሄ የሚሆነው። በጣም ብዙ ብር ኢንቨስት የሚደረግበት ነገር ስለሆነ ማለት ነው። ሌላኛው እዚህ ምድብ ላይ ያለው የኢኮመርስ ኦንላይን ስቶር፣ ኦንላይን ላይ እቃ መሸጥ ምናምን ማስተማር ማለት ነው። እንዴት ኦንላይን ስቶር መክፈት እንደሚችሉ፣ ድሮፕ ሺፒንግ ምናምን እንዴት እንደሚሰራ፣ አፍሊየት ማርኬቲንግ የሚባሉ ነገሮች እንዴት እንደሚሰሩ። ይሄኛው ጠንካራ ጎኑ ተግባራዊ ነው። ሰዎች ከመርካቶ እቃ ወስደው ምናምን ፌስቡክ ማርኬት ፕሌስ ላይ ፖስት አድርገው መሸጥ ይችላሉ። ስለዚህ አፕላይ የሚደረግ ነገር ስለሆነ ተግባራዊ ስለሆነ አሪፍ ነው። ደካማ ጎኑ በሀገር ውስጥ ሁኔታ ትንሽ ፈታኝ ሊሆን ይችላል። ለምን ኢትዮጵያ ውስጥ እስካሁን ኢኮመርስ የሚል ለምሳሌ ፍቃድ የለም፣ ንግድ ፍቃድ የለም እና ከሰው እቃ ገዝታችሁ ኦንላይን ሲሸጡ ሪስክ አለው። በኋላ ፍቃድ ልትጠየቁ
መጠየቁ ምንድነው ምናምን የሚለው ነገር ችግር ሊያመጣባችሁ ይችላል። አርፒኤሙ ከፍተኛ ነው። ይሄ ደግሞ ለማን ነው የሚሆነው? የኦንላይን ገበያ ላይ ኢኮመርስ ላይ ምናምን በጣም ፍላጎት ላለው ሰው ይሆናል ማለት ነው። ወደ ሌላኛው ምድብ እንሂድ። ምድብ 3 የትምህርት ቋንቋ ፐርሰናል ዲቨሎፕመንት ምናምን ማስተማር የምትፈልጉ ሰዎች ከነዚህ ውስጥ አንዱ እንግሊዝኛ ላንጉዌጅ ማስተማር እንግሊሽ ማስተማር ማለት ነው። ጠንካራ ጎኑ በጣም ተፈላጊ ነው። ሁሌም ይፈልጋል። ሰዎች እንግሊዝኛ ማወቅ ይፈልጋሉ፣ ኢንተርናሽናል ላንጉዌጅ ስለሆነ። ከዛ በተጨማሪ ውጭ ሀገር የሚሄዱ ሰዎች በተለይ እንግሊዝኛ በጣም መማር ይፈልጋሉ። ደካማ ጎኑ ይሄም ውድድር የበዛበት ነው። በጣም ብዙ እንግሊዝኛ የሚያስተምሩ ሰዎች አሉ። አርፒኤሙ መካከለኛ ነው። ለማን ነው የሚሆነው? የማስተማር ፍላጎትና የላንጉዌጅ ስኪል ላለው ሰው ራሱ እንግሊዝኛ መቻል አለበት፣ እንግሊዝኛ የሚያስተምር ሰው። ሌላኛው እዚህ ምድብ ውስጥ ያለው የሳይኮሎጂ እና ፐርሰናል ዲቨሎፕመንት ኮንተንት ማለት ነው። ይሄኛው ጠንካራ ጎኑ ምንድነው? የሰዎችን ህይወት ልትቀይሩ ትችላላችሁ። ሳይኮሎጂ አስተምረሽ የአንድን ትዳር የአንድን ሪሌሽንሽፕ ማትረፍ ትችላለች ከብሬክአፕ ምናምን ባይዘው ሲሪየስ። እና ደካማ ጎኑ ምንድነው? በደንብ እናንተ ሳይኮሎጂ እያስተማራችሁ ከሆነ ድምጻችሁ ምናምን የተረጋጋ አቀራረባችሁ ልክ ቅድም ቢዝነስ እንዳለው የተረጋጋ ምናምን መሆን ይጠበቅበታል ማለት ነው። አርፒኤሙ መካከለኛ ነው። ይሄኛው ለማን ነው የሚሆነው? ሰዎችን ማበረታታት፣ ሳይኮሎጂ ትምህርት ምናምን ማስተማር፣ እንደዚህ አይነት ነገር ለሚወድ ሰው ይሆናል። ሌላኛው የመጽሐፍ ትንተና ቡክ ሪቪው እዚህ ምድብ ውስጥ ያለው ይሄኛው የቪዲዮ ዘርፍ ጥቅሙ ምንድነው? ፌስለስ መሆን ይችላል። ፊታችሁ ሳይታይ የመጽሐፍ ሪቪው መስራት ትችላላችሁ። ደካማ ጎኑ መጽሐፍትን በብዛት ማንበብና በዲቴል ማወቅ ይጠይቃል። መጽሐፍ እንግዲህ አሁን ላይ ማንበብ ልማዳችን እንዴት ነው የሚለውን በደንብ ራሳችሁን ቼክ አድርጉ። አርፒኤሙ መካከለኛ ነው። ይሄኛው ለማን ነው የሚሆነው? የንባብ ጥልቅ ትንተና ለሚወድ ሰው፣ ንባብ በጣም ለሚወድ ሰውና ትንተና ለሚወድ ሰው ይሆናል ማለት ነው። ሌላኛው የኒሽ አይነት በዚህ ምድብ የሂሳብና ሳይንስ ትምህርቶችን ማስተማር፣ ቅድም እንግሊዝኛ ብለን ነበር፣ አሁን ማትስ ምናምን እንደዚህ ሳይንስ ምናምን ማስተማር ማለት ነው። የትምህርት ቤት ሳብጀክቶችን ማስተማር። ጠንካራ ጎኑ ለተማሪዎች በጣም ጠቃሚ ነው። ስለዚህ ይሄ አሪፍ ነው። ደካማ ጎኑ ምንድነው? ፈተና ምናምን የሌለበት ታይም ላይ በጣም ቪው ይወርድባቸዋል። ምክንያቱም ሰዎች ብዙ ጊዜ ትምህርት የሚማሩት ወይ ኢንትራንስ ወይ ማትሪክ ምናምን ሲደርስ አካባቢ፣ ከዛ በኋላ ያ ነገር ሲያልፍ ሰብስክራይበር ምናምን ኖሯቸው ራሱ ቪው ላይ ኖራችሁ ይችላል ማለት ነው። አርፒኤሙ መካከለኛ ነው። ይሄኛው የቪዲዮ ዘርፍ መምህር ለሆናችሁ ሰዎች ምናምን የተለያዩ ትምህርት ቤቶች ላይ የምታስተምሩ መምህራን ምናምን ለሆናችሁ ሰዎች አሪፍ ነው ማለት ነው። በዚህ ዘርፍ ጎበዝ የሆኑ አስተማሪዎች እና ተማሪዎችም መስራት ይችላሉ ይህንን ኮንተንት። ሌላኛው የቪዲዮ ዘርፍ በዚህ ምድብ ታሪክ፣ የተለያዩ ታሪኮችን እና አስገራሚ ፋክቶችን መናገር፣ ስቶሪዎችን እና አስገራሚ ፋክቶችን መናገር ማለት ነው። ጠንካራ ጎኑ በጣም አጓጊ ነው። ተመልካች አይሰለችው። የሆነ ታሪክ ስታወሩ ለምሳሌ የወንጀል ታሪክ ምናምን በጣም ይፈልጋል። ደካማ ጎኑ ምንድነው? ጥልቅ የምርምርና ቪዲዮ ኤዲቲንግ ስኪል ይጠይቃል። የሆነ ወንጀል እያስረዳ በቪዲዮ ኤዲቲንግ ያ ነገር እንዴት ሀፕን እንዳደረገ በአኒሜሽን በምናምን ማሳየት ሊኖርብህ ይችላል ማለት ነው። አርፒኤሙ መካከለኛ ነው። ለማን ነው የሚሆነው? ታሪኮችን፣ የተለያዩ ስቶሪዎችን ለሚወድና ትረካ ለሚችል ሰው። ለጓደኛ በደንብ ትረካ ምናምን መቻል አለብህ። ለጓደኛ ስታወራ የሆነ ስቶሪ በደንብ አድርገህ የምታወራ አይነት ሰው ከሆንክ ይሆናል ማለት ነው። ሌላኛው በዚህ የምድብ ሌላኛው የቪዲዮ ዘርፍ ስራ፣ ፈተና ምናምን፣ ኢንተርቪው፣ የተለያዩ ቦታዎች ስራ እንዴት እንደሚገኝ ምናምን ማስተማር ማለት ነው። ይሄኛው ጠንካራ ጎኑ ስራ ፈላጊ አሁን ብዙ ስላለ በጉጉት ያዩታል። ደካማ ጎኑ ምንድነው? ወቅታዊ መረጃ መከታተል ይኖርባቸዋል። አዳዲስ ስራ ሲኖር፣ አዳዲስ ቦታዎች ላይ ስራ ምናምን ሲኖር መከታተል ይኖርባቸዋል። መካከለኛ እስከ ከፍተኛ አርፒኤም አለው። ለማን ነው የሚሆነው? ይሄ የሰው ሀብት ላይ ኤችአር ላይ ምናምን ሂውማን ሪሶርስ ላይ ምናምን ለምትሰሩ ሰዎች እና እውቀት ወይ ልምድ ላላችሁ ሰዎች አሪፍ የቪዲዮ ዘርፍ ነው ማለት ነው። እዚህ ምድብ ላይ ሌላኛው የቪዲዮ ዘርፍ ታይም ማኔጅመንት እና ጥናት ምናምን ሰዎች ሲያጠኑ እንዴት እንደሚያጠኑ፣ እንዴት ማንበብ እንዳለባቸው ምናምን ማስተማር። እንደዚህ አይነት ኮንተንቶች ለወጣቶችና ተማሪዎች ማራኪ ናቸው። በክረምት ወራት ላይ እይታ እንደ ቅድሙ ሊቀንስ ይችላል። አርፒኤሙ መካከለኛ ነው። ይሄ ደግሞ ለማን ነው? ውጤታማ መሆን የሚፈልግና የራሱን ኤክስፒሪየንስ ለሰዎች ማጋራት፣ ትምህርት ቤት ምናምን ላይ ጎበዝ ለሆነ ሰው ምናምን ይሆናል ማለት ነው ይሄኛው የቪዲዮ ዘርፍ። ወደ ሌላኛው ምድብ እንሂድ። ጤና፣ ሄልዝ፣ የአካል ብቃት ምናምን እና ምግብ አካባቢ። እነዚህ ደግሞ አሁን ላይ በጣም አሪፍ የሆኑ የቪዲዮ ዘርፎች ናቸው። የመጀመሪያው በዚህ ምድብ ውስጥ ያለው የቤት ውስጥ ስፖርትና ውፍረት ምናምን መቀነስን በሚመለከት ትምህርት ማስተማር። ጠንካራ ጎኑ ሰዎች በታማኝነት ለረጅም ጊዜ ይከታተሏቸዋል። ሰዎች ውፍረታቸውን ብዙ ጊዜ ቶሎ ስለማይቀንሱ ረጅም ጊዜ ፎሎ ያደርጓቸዋል፣ ይከታተላቸዋል ማለት ነው። ደካማ ጎኑ እንቅስቃሴ ይፈልጋል። ሰፋ ያለ ቦታ ምናምን ቤታችሁ ውስጥ ሊኖር ይገባል፣ ያው ስፖርት ስለምታሳዩ። አርፒኤሙ መካከለኛ ነው። ለማን ነው የሚሆነው? ራሱ ስፖርት የሚሰራ እና ስፖርት አፍቃሪ ለሆነ ሰው ይሆናል ማለት ነው። እዚህ ምድብ ላይ ሌላኛው የቪዲዮ ዘርፍ የምግብ አሰራር፣ ኩኪንግ ምናምን ማስተማር ማለት ነው። ይሄኛው ሁሌም ይታያል። ለምን? ሰዎች ሁሌ ምግብ ይሰራሉ። ስለዚህ
ሰርች እያደረጉ የፍርፍር አሰራር፣ የወጥ አሰራር፣ የዶሮ አሰራር እያሉ ሰርች እያደረጉ ስለሚያዩት ሁሌም ቪው ይኖረዋል። ደካማ ጎኑ ምንድነው? ያው ምግብ ስትሰሩ ቅመማ አለ፣ ወጪ ምናምን ይኖርባቸዋል። ኪችናችሁ ሞር ያማረ የሚሆን ይመረጣል። ስለዚህ ወጪ ይኖርባቸዋል። አርፒኤሙ መካከለኛ ነው። ለማን ነው የሚሆነው? ምግብ ማብሰልና ለሰዎች ማሳየት ምናምን ለሚወድ አዳዲስ ምግቦች ምናምን ለሚሞክር ሰው ይሄኛው የቪዲዮ ዘርፍ በተለይ ሴቶች፣ በተለይ እድሜያችሁ ትንሽ ገፋ ያለ ሴቶች ይህንን ኮንተንት በደንብ አስቡበት። ሌላኛው በዚህ ምድብ ያለው ጤነኛ አመጋገብ ኒውትሪሽን። ይሄኛው ጠንካራ ጎኑ ሰዎች ስለሚጨነቁ ይሄንን ነገር ሁሌ ማየት ይፈልጋሉ። ይሄኛው ምግብ ጤናማ ነው፣ ይሄኛው ምግብ ጤናማ አይደለም፣ ውፍረት ይጨምራል፣ ውፍረት ይቀንሳል፣ ከጤና ጋር በተያያዘ ምግብ ማለት ነው። ደካማ ጎኑ ምንድነው? የተሳሳተ የሕክምና መረጃ እንዳይሆን ጥንቃቄ ያስፈልጋል። ኒውትሪሽኒስት የሚባሉ አሉ። በዚህ ዘርፍ የተማሩ ሰዎች ያሉበት ዘርፍ ስለሆነ የተሳሳተ ኢንፎርሜሽን ለሰዎች እንዳሰጡ ጥንቃቄ ያስፈልጋል። አርፒኤሙም ከፍተኛ ነው፣ ምክንያቱም ብዙ ቦርጫሞች ሀብታም ስለሆኑ ሀብታም ሰዎች የሚያዩት ኮንተንት እንግዲህ አርፒኤሙ አሪፍ ነው ማለት ነው። ለማን ነው የሚሆነው? በጤና በኒውትሪሽን እና ሕክምና አካባቢ እውቀት ላላችሁ ሰዎች ይሄኛው የቪዲዮ ዘርፍ አሁን ላይ በጣም አሪፍ ነው። ብዙ ቦርጫም ስላለ ብዙ እይታ ታገኛላችሁ ማለት ነው። ሌላኛው ባይዘወይ ብዙ ያልተለመደው ዮጋና ሜዲቴሽን ውጭ ሀገር በጣም ነው የሚሰራው። ሰዎች ክላሲካል ብቻ ከፍተው ዮጋ እየሰሩ ፖስት ያደርጋሉ። ኢትዮጵያ ውስጥ አልተለመደም። ይሄኛው ጠንካራ ጎኑ ምንድነው? በሙዚቃና በተፈጥሮ ምስል ምናምን መስራት ትችላላችሁ። ገብቷችኋል? ደካማ ጎኑ ምንድነው? በደንብ በዚህ ነገር ኤክስፒሪየንስ ምናምን ቢኖራችሁ ይመረጣል። እንግዲህ አንዳንዴ ሴክሹዋላይዝም ስለሚደረግ ዮጋ ጥንቃቄ ማድረግ ይኖርባችኋል። አርፒኤሙ መካከለኛ ነው። ይሄኛው ለማን ነው የሚሆነው? የተረጋጋ ስብዕናና ዮጋ ላይ ኤክስፒሪየንስ ላለው ሰው ይሆናል ማለት ነው። ሌላኛው በዚህ ምድብ ያለው የህፃናት እንክብካቤ አስተዳደግ ዙሪያ ከምግብ ጋር በተያያዘ ህፃናት እንዴት እንደሚያዙ፣ ምን መብላት እንዳለባቸው፣ የትኛው ዲፊሽንሲ የትኛው ምናምን እነዚህ ነገሮች ወላጆች በብዛት ይከታተሉታል። አዲስ እናት ገና ልትወልድ ሳትደርስ በፊት ነው የልጅ አመጋገብ የምታየው። ስለዚህ ይህን ወላጆች በደንብ ያዩታል። ደካማ ጎኑ በኋላ ላይ ከልጅ አስተዳደግ ጋር በተያያዘ ችግር ሊፈጠር ስለሚችል ሰዎች እናንተም ብሌም ያደርጓቸዋል። መጠንቀቅ ያስፈልጋል። ኢንፎርሜሽን በደንብ ቼክ ማድረግ ይኖርባቸዋል። አርፒኤሙ መካከለኛ ነው። ወላጆችና የህፃናት አስተዳደግ ላይ ባለሙያ ለሆኑ ሰዎች ይሄኛው የቪዲዮ ዘርፍ በጣም ይመከራል። ወደ ሌላኛው ምድብ ደግሞ እንሂድ። መዝናኛ፣ ላይፍ ስታይል፣ ትራቭል። ከዚህ ምድብ ውስጥ ያሉ የቪዲዮ ዘርፎች ደግሞ የጉዞ ብሎግ፣ ትራቭል ብሎግ ምናምን። ይሄኛው ጠንካራ ጎኑ ምንድነው? እጅግ ማራኪና አዝናኝ ኮንተንት ነው። ትራቭል ብሎግ ኢትዮጵያ ውስጥ የሚሰሩ ሰዎች አሉ። ኮንተንታቸው በጣም ነው የሚወደደው። ባይዘው ደካማ ጎኑ እንግዲህ ትራቭል ስታደርግ በየቦታው ሆቴል እና ትራንስፖርት ወጪ አለብህ። ይህን በደንብ ኮንሲደር ማድረግ ያስፈልጋል። ስለዚህ ከአዲስ አበባ ጀምረ አርባ ምንጭ እያልክ ነው ወደ ውጭ ሀገር የምትሄደው። የመጀመሪያ ቪዲዮ አሜሪካ እንዲሆን መጠበቅ የለብህም ማለት ነው። አርፒኤሙ መካከለኛ እስከ ከፍተኛ ነው። ለማን ነው የሚሆነው? መጓዝ ለሚወድ ሰው እና ወጪውን መሸፈን ለሚችል ሰው ይሆናል ይሄ የቪዲዮ ዘርፍ። ሌላኛው የቭሎግ አይነት ደግሞ ዴሊ ቭሎግ ነው። ዴሊ ቭሎግ ከተመልካች ጋር የጠበቀ ትስስር ይፈጥራል። እያንዳንዱ ተመልካች የእናንተን ውሎ፣ አኗኗራችሁ፣ ላይፍ ስታይላችሁን በደንብ ስለሚያይ ከተመልካቾቻችሁ ጋር በጣም ዲፕ የሆነ ኮኔክሽን ውስጥ ለመግባት አሪፍ ነው። ደካማ ጎኑ እንግዲህ የራሳችሁን ፐርሰናል ላይፍ ለሰዎች ሼር ማድረግ ይኖርባችኋል ማለት ነው። አርፒኤሙ ዝቅተኛ እስከ መካከለኛ ነው ዴሊ ቭሎጎች ላይ። ለማን ነው የሚሆነው? ማህበራዊ ህይወቱን ለሰዎች ሼር ለማድረግ ለማይደብረው ሰው ይሆናል ማለት ነው ይሄኛው የቪዲዮ ዘርፍ። እዚህ ምድብ ውስጥ ሌላኛው የቪዲዮ ዘርፍ ደግሞ ምንድነው? ቀልዶችና ፕራንኮች ምናምን፣ ኮሜዲ ኮንተንት። ይሄኛው በፍጥነት ቫይራል ይሆናል። በሚሊዮን ሰዎች ያዩታል። የሚያስቅ ነገር ሰው ይፈልጋል። ስለዚህ በፍጥነት ሚሊዮን ቪው የማግኘት ቻንስ አለው። ደካማ ጎኑ በኋላ ላይ ስትቀልዱ ሰዎችን ማስከፋት ወይም ህጎችን መጣስ ሊመጣ ይችላል። ይህንን ጥንቃቄ ማድረግ ይኖርባቸዋል። አርፒኤሙም ዝቅተኛ የሚባለው ግን ቪው በጣም ከፍተኛ ስለሆነ የምታገኙት ገንዘብ ከፍ ያለ ነው የሚሆነው። ይሄኛው ለማን ነው የሚሆነው? በተፈጥሮ የአክቲንግ እና የሰዎችን የማሳቅ ችሎታ ላለው ሰው በጣም ይሆናል። በዚህ ምድብ ሌላኛው የቪዲዮ ዘርፍ ምንድነው? ሙቪ ሪካፕ፣ ፊልሞችን ማጠቃለልና መተንተን አዳዲስ ፊልሞች ሲወጡ። ይሄኛው ጠንካራ ጎኑ ምንድነው? ስቲል እይታ ቪው የማግኘት ቻንሳችሁ ከፍተኛ ነው። ሰዎች ፊልም ከሚያዩ የእናንተን አጠር ተደርጎ የተሰራ ሙቪ ማየት ይወዳሉ። ሌላ ደግሞ ያዩትን ፊልም ራሱ በአጭሩ ሲተነተን ማየት ይወዳሉ ሰዎች። ስለዚህ ቪው ጥሩ ነው የሚሆነው። ደካማ ጎኑ በጣም የኮፒራይት ስትራይክ አደጋ አለው። ሪዩዝድ ኮንተንት ልትባሉ ኮፒራይት በጣም የሰው ፊልም እየወሰዳችሁ ስለምሰሩ ኮፒራይት ስትራይክ ኃይለኛ ሪስክ ላይ ነው የምትሆኑት ማለት ነው። አርፒኤሙ ይሄም መካከለኛ እስከ ዝቅተኛ የሚባል ነው። የሙቪ ሪካፕ የቪዲዮ ዘርፍ ለማን ነው የሚሆነው? ፊልም በጣም ለሚወድና ኤዲቲንግ ለሚችል ሰው፣ ኤዲቲንግ ላይ ጎበዝ ብትሆኑ በጣም ይመረጣል ማለት ነው። ሌላኛው የቪዲዮ ዘርፍ በዚህ ምድብ ያለው እግር ኳስና ስፖርት ዜናዎች
እነዚህን ኮንተንቶች መስራት በጣም ሰፊ ደጋፊና ተመልካች ያመጣላችኋል። እግር ኳስ ዴይሊ ኮንተንት የሚባል ነገር አታጡ። በጣም አሪፍ የቪዲዮ ዘርፍ ነው። ደካማ ጎኑ ጨዋታዎችን በቀጥታ ማሳየት ምናምን አይቻልም። ስለዚህ ጨዋታ ስታዩ ዋች አሎንግ ምናምን ይባላል፣ እንደዛ ማድረግ ትችላላችሁ። ይሄ ነው ደካማ ጎኑ። ኮንተንት ግን አታጡም በጭራሽ። አርፒኤሙ ትንሽ ዝቅ ያለ ነው፣ ነገር ግን ቪው በጣም ከፍ ያለ ስለሚሆን ከአርፒኤሙ ጋር አብሮ ይጣጣማል። ብዙ ብር ታገኛላችሁ። ለማን ነው የሚሆነው? እግር ኳስና ስፖርት አፍቃሪ ለሆኑ ሰዎች። የማትወዱትን ነገር ባይዘው አትስሩ። ሌላኛው በዚህ ምድብ ያለው የቪዲዮ ዘርፍ ፋሽንና አለባበስ ስታይል፣ ጌት ሬዲ ዊዝ ሚ ኮንተንት ማለት ነው። እንደዚህ አይነት ኮንተንቶች የልብስ ሱቆችን፣ ብራንዶችን ምናምን በጣም አትራክት ስለሚያደርግ ስፖንሰርሺፕ በደንብ ታገኛላችሁ። ስለዚህ አሪፍ የቪዲዮ ዘርፍ ነው። ደካማ ጎኑ ብዙ ልብሶችን መቀያየር መግዛት ይኖርባቸዋል ጀማሪ ስትሆኑ። ይሄ ያው ጀማሪ ስትሆኑ ማንም ልብስ አይሰጣችሁ። አርፒኤሙ መካከለኛ ነው። ይሄ ለማን ነው የሚሆነው? ፋሽን ስታይል እና ጥሩ ኩል የሆነ ከዚህ በፊት ባለው ልብስ ዘንጦ ምናምን የሚወጣ ሰው አለ። እንደዚህ አይነት ነገር የሚወድ ሰው ይህንን የቪዲዮ ዘርፍ ቢሰራ ይመረጣል ማለት ነው። ቀጥሎ ተመሳሳይ ሌላኛው የሚቀራረብ የቪዲዮ ዘርፍ ምንድነው? ሜካፕ፣ በተለይ ለሴቶች። ይሄኛው ለሴቶች እጅግ ማራጊና ተፈላጊ ነው። ሰዎች ኤቭሪዴይ ሜካፕ ስለሚሰሩ ብዙ ሴቶች ይህንን ነገር ማየት ይፈልጋሉ። ደካማ ጎኑ ሜካፕ እቃዎች፣ ቅድም እንዳልነው የሜካፕ እቃዎችን መግዛት ውድ ነው። እሱ ወጪ ይኖርባቸዋል። አርፒኤሙ መካከለኛ ነው። ለማን ነው የሚሆነው? ሜካፕ ቢዩቲ ላይ ራሳቸውን መጠበቅ ላይ ጎበዝ ለሆኑ በተለይ ለሴቶች ይሄ አሪፍ የቪዲዮ ዘርፍ ነው። ሌላኛው በዚህ የቪዲዮ ምድብ ላይ የጌሚንግ ቪዲዮ ኮንተንት፣ ጌሚንግ ኮንተንት አለ። ጠንካራ ሆኑ ወጣቶችና ህፃናት አካባቢ ነው በደንብ የሚታየው። ጌሚንግ ላይቭ ስትሪም ማድረግ ትችላላችሁ፣ የተለያዩ ጌሞችን እየተጫወታችሁ። ደካማ ጎኑ ውድ ሴታፕ ይጠይቃል። ኦፍኮርስ ጌሚንግ ፒሲ ይጠይቃል፣ ዴስክ ሞኒተር ይጠይቃል። ስትሪሚንግ የምትፈልጉ ከሆነ ስትሪሚንግ ኢኩፕመንት ይጠይቃል። አርፒኤሙም ወጣቶችና ልጆች ስለሚያዩት ዝቅተኛ እስከ መካከለኛ ነው፣ ግን ቪው በደንብ ታገኛላችሁ። ለማን ነው የሚሆነው? ለራሱ ጌም መጫወትና ሰዎችን ማዝናናት ለሚወድ ሰው አሪፍ የቪዲዮ ዘርፍ ነው ማለት ነው። ሌላኛው ምድብ አርት አካባቢ፣ ጥበብ፣ የቤት ውስጥ ስራዎች፣ አርቶች፣ ቤት ውስጥ የሚሰሩ እቃዎች ምናምን፣ እነዚህ አይነት ኮንተንቶች። ይሄኛው የቪዲዮ ምድብ ላይ ያሉ የቪዲዮ ዘርፎች የመጀመሪያው የእጅ ስራዎች፣ እጅ ስራ ፈጠራ ምናምን የምትሰሩ ሰዎች ማለት ነው። ጠንካራ ጎኑ ላንጉዌጅ አይገድበው። በቃ የሆነ ነገር እየሰራችሁ በክላሲካል ብቻ ቤት ውስጥ የሚዘጋጅ ነገር እንዴት እንደሚሰራ ምናምን መነካካት የምትወዱ ሰዎች ማሳየት ትችላላችሁ። ደካማ ጎኑ ብዙ ስራ ይጠይቃል፣ ትዕግስት ይጠይቃል፣ ጥረት ይጠይቃል። አዳዲስ ነገሮችን ስለምሰሩ ክሬቲቪቲ ይጠይቃል ማለት ነው። አርፒኤሙ መካከለኛ ነው። ለማን ነው የሚሆነው? እጅ ስራ ላይ ልዩ ተሰጥኦ፣ ልዩ ታለንት ላላቸው ሰዎች ይሄኛው የቪዲዮ ዘርፍ አሪፍ ነው ማለት ነው። ሌላኛው እዚህ ምድብ ላይ ያለው የቪዲዮ ዘርፍ ስዕልና ዲዛይን አሰራር ላይ ጠንካራ ጎኑ የሚያረጋጋና ውብ እይታ ያለው ይዘት ነው። ስዕል ምናምን ሰዎች እስከ መጨረሻው ድረስ ቁጭ ብሎ ሊከታተሉ ይችላሉ ስላችሁ እስክጨርሱ፣ እና ዲዛይኒንግ ላይም እንደዚህ ማለት ነው። ደካማ ጎኑ ምንድነው? የስዕል ችሎታ ከሌላችሁ እንዴት ትሰሩታላችሁ? ስለዚህ የስዕል ችሎታ ይጠይቃል በደንብ። አርፒኤሙ መካከለኛ ነው። መሳል መቅረጽ ምናምን ለሚወዱ ባለሙያዎች ይሆናል ማለት ነው ይሄኛው የቪዲዮ ዘርፍ። ሌላኛው የቪዲዮ ዘርፍ ቤት አያያዝ ምናምን፣ ጥበብ ያላቸው ሰዎች አሉ። ሶፋ በዚህ በኩል፣ ዳይኒንግ ቴብል በዚህ በኩል፣ ቤታቸውን ኩል አድርጎ አሪፍ አድርጎ ማሳየት የሚችሉ ሰዎች አሉ እና በአሁኑ ሰዓት በጣም ተወዳጅ የሆነ የመጣ ነው። ለምሳሌ ቲክታክ ላይ አንዳንድ በጣም ጎበዝ የሆኑ ልጆች አሉ። ቤታቸውን አያያዛቸውን ምናምን አሪፍ አድርጎ በጣም ደስ የሚል ሀበሻ ከለር ይሰጡታል። አንዴ ደግሞ ነጭ፣ አንዴ ቢጫ፣ በጣም አያያዛቸውን አሪፍ አድርጎ የሚያሳዩ ሰዎች አሉ። እነሱን ዩቲዩብ ላይ መስራት ትችላላችሁ። ይሄኛው ደካማ ጎኑ ምንድን ነው? ያው እንግዲህ የራሳችሁን ሰፊ ቦታ ይፈልጋል። ቤታችሁ ማማር አለበት። እንግዲህ መካከለኛ አርፒኤም አለው። ይሄኛው ለማን ነው የሚሆነው? ንጽህና፣ ስታይል ምናምን ለሚወዱ ሰዎች፣ ቤቱን ማስተካከል ምናምን ለሚወዱ ሰው ይሆናል ማለት ነው። ሌላኛው የቤት ውስጥ ፕላንት ምናምን እንክብካቤ፣ ራሱ የቤት ውስጥ እጽዋት፣ የቤት ውስጥ እንስሳት፣ እነዚህ ነገሮች እንክብካቤ፣ ዶግ ምናምን ቤት ውስጥ ያሉ ውሻ፣ ድመት፣ ፕላንቶችን ምናምን እንክብካቤ ማሳየት ለሚፈልግ ሰው ይሄኛው የቪዲዮ ዘርፍ ጠንካራ ጎኑ ዘላቂ ተከታታይና የተረጋጋ ኮንተንት ነው። ደስ ይላል። ውሻ፣ ድመት፣ ፕላንቶች የሚወዱ ሰዎች በቃ እንደ ቤተሰብ የእናንተን ውሻ እንደ ቤተሰብ ሊያዩት ሁላ ይችላሉ። ደካማ ጎኑ ስቲል እነዚህ ነገሮች ሊኖሯችሁ ያስፈልጋል እና እናንተም በዚህ ነገር ኢንትረስትድ ልትሆኑ ይገባል። አርፒኤሙ መካከለኛ ነው። እጽዋት፣ ተፈጥሮ፣ እነዚህ የቤት እንስሳት ምናምን ለሚወድ ውሻ ሳትወድ የውሻ ኮንተንት ልሰራ አችልም። ሌላኛው እዚህ ውስጥ ያለው የቪዲዮ ዘርፍ ኢንቴሪየር ዲዛይን፣
ቀለም ምናምን ኢንቴሪየር ዲዛይኒንግ ምሰሩ ሰዎች ማለት ነው። ይሄኛው ጠንካራ ጎኑ ምንድነው? ቢፎር እና አፍተር እያላችሁ በማሳየት በጣም ቪው ማግኘት ትችላላችሁ። ሰዎች እንደዚህ አይነት ነገር በጣም ስለሚወዱ በቃ ቢፎር አፍተር እያላችሁ ብዙ ኮንተንት መስራት ትችላላችሁ። ሌላው እንደዚህ ስራዎች ሲሰሩ የሚያሰሯችሁ ብዙ ሰዎች ታገኛላችሁ ማለት ነው። እዚህ ኮንተንት ላይ ደካማ ጎኑ ከፍተኛ ገንዘብ፣ እውቀት፣ ወጪ ይጠይቃል። ኢንቴሪየር ዲዛይኒንግ እንግዲህ መማር ይኖርባችኋል፣ መስራት ይኖርባችኋል። ደግሞ መጀመሪያ ስራ ለማግኘት በነፃ ልትሰሩ ትችላላችሁ። ያንን እንኳን ለመስራት ሰዎች ላይፈቅዱላችሁ ይችላል። ትንሽ ሀስል አለው። አርፒኤሙ ከፍተኛ ነው። አሪፍ አርፒኤም አለው። እንደዚህ አይነት ነገር ደግሞ ለማን ነው የሚሆነው? ኮንስትራክሽን ላይ ኢንቴሪየር ዲዛይኒንግ ላይ ትምህርት ለተማሩ ምናምን ሰዎች ይሆናል ማለት ነው። 40 የቪዲዮ ዘርፎችን ጨርሰናል። አሁን 10 ይቀራሉ ማለት ነው። 11 ላድርግላችሁ። ምድብ 7 ደግሞ ሌሎች ልዩ ልዩ ተፈላጊ ኒቾች ብለን ከፍለናቸዋል። እዚህ ላይ የመጀመሪያው ቪዲዮ ዘርፍ ምን አለ መሰላችሁ? የመኪና ሪቪው እና ዋጋ መስራት። የኛው ጠንካራ ጎኑ የመኪና ማሳያዎች ምናምን ሾሩሞች እናንተን ስፖንሰር ሊያደርጓችሁ ይችላሉ። መኪና ሪቪው ስለምታደርጉ መኪና ሻጮች ምናምን በደንብ ብር ሊከፍሏችሁ ይችላሉ። ደካማ ጎኑ ምንድነው? መኪናዎችን ለማግኘት ምናምን ኔትወርክ ይፈልጋል። መጀመሪያ ዝም ብላችሁ የሰው መኪና አስቁማችሁ ሪቪው አታደርጉም። ስለዚህ ትንሽ ኔትወርክ ቢኖራችሁ ይመረጣል። ስለዚህ ይሄኛው ነው ትንሽ ሀስል የሚኖረው። አርፒኤሙም ከፍተኛ ነው። ሀብታሞች የሚያዩት ኮንተንት ነው። ለማን ነው የሚሆነው? መኪና ለሚወድ መኪና ውድድ ለሚያደርጉ ሰዎች አሪፍ የኮንተንት አይነት ነው ማለት ነው። እና መረጃ ስለ መኪና በደንብ የሚያውቅና ማወቅ ለሚፈልግ ሰው ይሆናል ማለት ነው። ሌላኛው የቪዲዮ አይነት ሙዚቃ መሳሪያዎች ምናምን እንደ ጊታር፣ ኪቦርድ ምናምን ማስተማር ማለት ነው። ይሄኛው የቪዲዮ ዘርፍ ጠንካራ ጎኑ በቪዲዮ ምናምን ኮርሶችን ለሰዎች መስጠት ትችላላችሁ። ስለዚህ በኮርስ ልታተርፉ ትችላላችሁ። ደካማ ጎኑ መሳሪያዎች ፒያኖ፣ ጊታር ምናምን ሊኖራችሁ ይገባል። አርፒኤሙ መካከለኛ ነው። ይሄ ደግሞ የሙዚቃ መክሊት እና ችሎታ ላለው ሰው ነው የሚሆነው። ሌላኛው አነቃቂ ፖድካስቶች፣ ሞቲቬሽናል ፖድካስቶች። ይሄኛው ጠንካራ ጎኑ በጣም እያደገ ያለ ዘርፍ ነው። ሰዎች የራሳቸውን ስቶሪ ይናገራሉ። ሰዎች ያንን ነገር ለማየት ሲሉ ሞቲቬትድ ለመሆን ሲሉ ያንን ፖድካስት ያያሉ ማለት ነው። ይሄኛው ደካማ ጎኑ በጣም የምትቸገሩበት ነገር እንግዶችን ማግኘት በጣም ነው የሚከብዳችሁ። መጀመሪያ ላይ ስቱዲዮ ማይክ ምናምን ሊኖራችሁ ይገባል። ደግሞ ፖድካስት ለመስራት የፖድካስት ሴታፕ ግዴታ ነው። መከራየት ትችላላችሁ። ስለዚህ እኔ የምመክራችሁ መጀመሪያ በራሳችሁ ለብቻ ኮንተንት ስሩ። እየታወቃችሁ ስትመጡ ሰዎችም እንግዳ ምናምን ብላችሁ ስጠሯቸው እሺ ማለት ይጀምራሉ ማለት ነው። ሌላኛው ይሄኛው ለማን ነው የሚሆነው? ሰዎችን ማነጋገር፣ ሀሳብ ማንሸራሸር ምናምን ለሚወድ ሰው። ከሰው ጋር አውርተን ማታውቅ ከሆነ እንዴት ፖድካስት ትሰራለህ? አርፒኤሙ መካከለኛ እስከ ከፍተኛ እንደ ፖድካስቱ ኒች ይወሰናል። የቢዝነስ ፖድካስት አለ፣ ፐርሰናል ላይፍ ሞቲቬሽን አለ ምናምን። ስለዚህ አርፒኤሙ መካከለኛ እስከ ከፍተኛ ይሆናል። ዲዩሬሽኑ ግን በጣም ረጅም ኮንተንት ስለሆነ አርፒኤሙ በጣም ሀይ የመሆን ቻንስ አለው ማለት ነው። ሌላኛው የስራ ማስታወቂያዎችን ምናምን መስራት። ቅድም ይህንን ነገር ሜንሽን አድርጌዋለሁ። ስለዚህ እሱን ለብቻ እዚህ ጋር አስቀምጠነዋል። ስራ ማስታወቂያ ብቻ ስራ እንዴት እንደሚገኝ ምናምን ሳይሆን ስራ ማስታወቂያ በየጊዜው መስራት። ይሄኛው ጠንካራ ጎኑ ወጣቶች በየቀኑ ስራ ስለሚፈልጉ ይከታተላሉ። ደካማ ጎኑ በየቀኑ አዳዲስ የስራ እድሎችን መፈለግ ይኖርባቸዋል። አርፒኤሙ መካከለኛ እስከ ዝቅተኛ ነው። ይሄ መረጃ ፈላጊና ለሰዎች ያንን መረጃ ሼር ማድረግ ለሚወዱ ሰዎች ነው ማለት ነው። በዚህ ቪዲዮ ምድብ ሌላኛው የቪዲዮ ዘርፍ ምንድነው መሰላችሁ? የተለያዩ ኢትዮጵያ ውስጥ ብዙ ያልተለመዱ ግን በጣም ሊሰሩ የሚችሉ የአግሪካልቸር ስራዎች ናቸው። ግብርና ውስጥ ማለትም የዶሮ ከብቶች እርባታ፣ የተለያዩ በፕላንቶች ዙሪያ ምናምን የሚሰሩ አግሪካልቸር ስራዎች አሉ። እነዚህ ስራዎች ራሱ በጣም ሊሰሩ ይችላሉ አሁን ላይ። እና ይህንን የቪዲዮ ዘርፍ መስራት ለምትፈልጉ ሰዎች ጠንካራ ጎኑ በሀገራችን አሁን ላይ ጠቃሚ ነው። በጣም ለብዙ ወጣቶች የሚጠቅም ኢንፎርሜሽን ነው እና ተፈላጊ ነው። ይሄኛው ደካማ ጎኑ ወደ እርሻ ቦታዎች መሄድና መቅረጽን ይጠይቃል እና መካከለኛ አርፒኤም አለው። በዘርፉ እውቀትና ፍላጎት ላለው ሰው ይሆናል ማለት ነው። ሌላኛው በዚህ ምድብ ያለው የቪዲዮ ዘርፍ የጠበቆች ኮንተንት ነው፣ የህግ ምክር አገልግሎት ማለት ነው። ጠንካራ ጎኑ ህዝብ በብዛት ይፈልጋል፣ እምነትም ታተርፉበታላችሁ። ደካማ ጎኑ በጣም ጥንቃቄ የተሞላበት የህግ ትርጓሜ ይፈልጋል። ዝም ብላችሁ የሆነ ህግ አምጥታችሁ ማንበብ ሳይሆን እዛ ነገር ላይ አስተያየት ሲሰጡ ጥንቃቄ ያስፈልጋል። አርፒኤሙም ከፍተኛ ነው። ይሄ ደግሞ በእርግጠኝነት የህግ ባለሙያና እዛ ደረጃ ላይ ያላችሁ አማካሪዎች ብትሆኑ ይመረጣል። ሌሎቻችሁ ሪስኩ ከፍ ያለ ስለሆነ ባሰሩት ይመረጣል ማለት ነው። ሌላኛው ሪያክሽን ቪዲዮ እና ትሬንዲንግ ኮሜንተሪ ነው። ይሄኛው የቪዲዮ ዘርፍ ኢንተርቴንመንት ውስጥ ይካተታል፣ ግን ኢንተርቴንመንት ላይሆንም ይችላል፣ መብታችሁ ነው።
ምንድነው አሁን ዳሎ ኢንተርቴይንመንት የሚባለው የኔ ቻናል ላይ የምሰራው ትሬንዲንግ ኮሜንተሪ ነው። ወቅታዊ አዳዲስ ጉዳዮች ሲኖሩ በእነሱ ጉዳይ ላይ አስተያየት መስጠት ምናምን ማለት ነው። የሰው ቪዲዮ ትጠቀማላችሁ፣ እናንተም እዛ ላይ ትኖራላችሁ፣ ሪያክት እያደረጋችሁ ሀሳብ ትሰጣላችሁ። ጠንካራ ጎኑ ምንድነው በአጭር ጊዜ ብዙ እይታ ልታገኙ ትችላላችሁ፣ ወቅታዊ ነገር ላይ ሰው ኢንትረስት ስላለው። ደካማ ጎኑ ምንድነው ኮፒራይት መጠንቀቅ ይኖርባችኋል። ሃይማኖትና ፖለቲካ ላይ ደግሞ አስተያየት ባትሰጡ እዛ አካባቢ ኢንቮልቭድ አለመሆንን ይፈልጋል። አርፒኤሙ መካከለኛና ዝቅተኛ እዛ አካባቢ ያለ ነው፣ ግን ቪው ስላላችሁ በየወሩ ጥሩ ገንዘብ ልታገኙ ትችላላችሁ። ለማን ነው የሚሆነው? ወቅታዊ ነገር ላይ በጣም ፍላጎት ላለው ሰው እና አዳዲስ ነገሮችን ለሚከታተል ሶሻል ሚዲያን በደንብ ለሚጠቀም ሰው ይሄኛው አሪፍ የቪዲዮ ዘርፍ ነው ማለት ነው። ሌላኛው አጫጭር የሀገር ውስጥ ዜናዎች፣ ልክ ቲክቶክ ላይ እንደሚሰራው የሀገር ውስጥ ዜናዎችን መስራት ማለት ነው። ይሄኛው እይታ በፍጥነት ያገኛል፣ ቫይራል የመውጣት ቻንስ አላችሁ። ሌላኛው እንግዲህ የሰው ቪዲዮ የሰው ፎቶ ስትጠቀሙ ሪዩዝድ ኮንተንትና ኮፒራይት ሪስክ አለው። ይሄኛው አርፒኤሙም ዝቅተኛ እስከ መካከለኛ ነው። ይሄ ደግሞ ለማን ነው የሚሆነው? ፈጣን መረጃ በየጊዜው ለሚከታተልና ማቅረብ ለሚወድ ሰው፣ ፖለቲካም ላይ ያለ ነገር ልሰሩ ትችላላችሁ ማለት ነው። ሌላኛው የታዋቂ ሰዎችን ስቶሪ መናገር ማለት ነው። ፌመስ ሰዎችን፣ ይሄ ስሜት ቀስቃሽ ነው፣ ትውስታን የተለያዩ ነገሮችን የሚቀሰቅስ ነው። ሰዎች ማየት ይፈልጋሉ። የታዋቂ ሰዎች እየተከታተሉ ምናምን የሚቀርጹ ምናምን ሰዎች አሉ አይደለ? ምን ፓፓራዚ ማለት ነው። እንደዚህ አይነት ኮንተንት ኢትዮጵያ ውስጥ አልተለመደም። ጥሩ ጎኑ ብዙ እይታ ታገኛላችሁ። ደካማ ጎኑ ግን በጣም ኢትዮጵያ ውስጥ መቀያየምና ችግር ሊፈጥር ይችላል። የሰው ላይፍ ላይ ስቶሪ ስትናገሩ ግን ተጠንቅቃችሁ በጥሩ መንገድ ልሰሩ ይችላላችሁ። አሁንም ኢትዮጵያ ውስጥ ይህን ነገር የሚሰሩ ሰዎች አሉ። አርፒኤሙ መካከለኛ እስከ ዝቅተኛ ምንለው ነው። ይሄ ደግሞ ለማን ነው የሚለው? ታዋቂ ሰዎችን በደንብ ፎሎ የሚያደርግና ህይወታቸውን ለሚያውቅ ሰው ይሆናል ማለት ነው። እነዚህን የቪዲዮ ዘርፎች በደንብ መጠቀምና ለራሳችሁ የሚሆነውን የቪዲዮ ዘርፍ መምረጥ ትችላላችሁ። ይሄ ቪዲዮ ምን ያክል ጠቅሟችኋል? ኮሜንት ላይ ሀሳባችሁን ጻፉልኝ። ዳሎል አካዳሚ ላይ ኮንቴንት ክሬሽን ኮርስ ወይም ቪዲዮ ኤዲቲንግ ኮርስ መውሰድ የምፈልጉ ሰዎች በ0924845589 ወይም በwww.dalolacademy.com ላይ በመግባት መመዝገብ ትችላላችሁ። በአካል መማር የምፈልጉ ሰዎች ቦሌና ሰሚት ብራንቾች አሉን። ቦሌ አለምነሽ ፕላዛ 10ኛ ፎቅ ወይም ሰሚት ፍየል ቤት ጽዮን ህንፃ ዲቦራ ትምህርት ቤት አጠገብ ነው የሚገኘው። ጽዮን ህንፃ 2ኛ ፎቅ ላይ የክረምት ልዩ ስልጠና 100% ፕራክቲካል የሆነ ስልጠና እየሰጠን ነው። በ0924845589 በመደወል መመዝገብ ትችላላችሁ ማለት ነው። ይህን ይመስላል የዛሬ ቪዲዮአችን። በደንብ ተጠቅማችሁበታል ብዬ አስባለሁ። የመረጣችሁትን የቪዲዮ ዘርፍ ኮሜንት ላይ አሳውቁኝ። መልካም ቆይታ ይሁንላችሁ።